ጸረ ድሮን ታጥቀናል ሲል የውሃት ወታደራዊ አዛዥ ተናገረ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል መግባይ ይፋ አድርገዋል። መንግስት ለድርድር ሊቀመጥ ነው ተባለ። የኤርትራ መንግስት ጥሪ ያቀረበ። ፕሮፌሰሩ ከኃላፊነታቸው ተነስተዋል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው ባርማሽ ተመልካቾቻችን እንደምቆያችሁን የለተሰኙ የካቲት 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጸረ ድሮን ታጥቀናል ሲል የውሃት ወታደራዊ አዛዥ ተናገረ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል መግባይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል መግባይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት መግባይ ይህንን ያሳወቁት ከድምጸ ወያኔ ቴሌቪዥን ጋር ባደረጉት ቆይታ ነው። ጀነራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸው ተገልጿል። እነዚህ ወታደራዊ ምሰሶዎችን ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጀነራል መግባይ በነበራቸው ቃለ መለለስ በድሮኖች ተመክተው ለሚዘምቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የታሻለ ነው ማለታቸው ተዘግቧል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለት ዘገባው አስታውሷል። መንግስት ለድርድር ሊቀመጥ ነው ተባለ። የኢትዮጵያ ፌዴራል መንግስት ከህወሓት ጋር የተፈጠረውን አለመግባባት በፖለቲካዊ መፍትሄ ሊፈታ ማሰቡ ተሰምቷል። በዚህም ህወሓት በርካታ ጥያቄዎቹ መልስ እንደሚያገኙና ህጋዊ ሰውነቱ እንደሚመለስለትም ተገልጿል። የፌዴራል መንግስት ለዚህ ውሳኔ የደረሰው በርካታ ሀገሮች በአፍሪካ ቀንድ ግጭት እንዳይቀሰቀስ ጫና ስለማሳደሩ ነው ተብሏል። የኤርትራ መንግስት ጥሪ ያቀረበ። በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ከዚህ በፊት በጦር ውስጥና በፖሊስ ሰራዊት ውስጥ ያገለገሉ እድሜያቸው ከ60 በታች የሆኑ ከሰራዊቱ በተለየ ምክንያት የወጡ የቀድሞ አባላት ወደ የጦር ክፍላቸው እንዲመለሱ ታዘዋል። እንዲሁም በወሊድ ምክንያት የወጡ የሰራዊቱ አባላት በየክፍላቸው ሪፖርት እንዲያደርጉ መመሪያም አውርዷል። ይህ በእንዲህ እንዳለ ካለፈው ወር ጀምሮ የኤርትራ ሜካናይዝድ ክፍለ ጦርና ከፍተኛ ቁጥር ያላቸው እግረኛ ወታደሮችን ወደ ኢትዮጵያ ድንበር ማስጠጋቱም ይታወቃል። ፕሮፌሰሩ ከኃላፊነታቸው ተነስተዋል። ኢዜማ አቶ ኢዮብ መሳፍንትን አዲስ ሊቀመንበር አድርጎ መረጠ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ አቶ ኢዮብ መሳፍንትን የፓርቲው ሊቀመንበር አድርጎ መረጠ። ፓርቲው ላለፉት 7 ተከታታይ ዓመታት በከፍተኛ መሪነት ያገለገሉትን ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ያሰናበተ ሲሆን በአንጻሩ አቶ ኢዮብ መሳፍንትን የፓርቲው አዲሱ መሪ አድርጎ ሰይሟል። በዚያ አስቸኳይ ጉባኤ ላይ የተለያዩ የፓርቲው ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት አዲሱ ተመራጭ ሊቀመንበር ከቀድሞ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ጋር የስራ ኃላፊነት ርክክብ አድርገዋል። ይህ የአመራር ለውጥ የተደረገው ፓርቲው ያለፉትን ዓመታት ጉዞ በመገምገምና ለቀጣይ የፖለቲካ እንቅስቃሴው አዲስ መዋቅር ለመዘርጋት ባቀደው መሰረት መሆኑም ተገልጿል። አዲሱ ሊቀመንበር አቶ ኢዮብ መሳፍንት ፓርቲውን ወደ ተሻለ ምዕራፍ እንደሚያሸጋግሩ በጉባኤው ላይ እምነት ተጥሎባቸዋል። አብን በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችለውን ዝግጅት እያደረገ ይገኛል ሲሉ ዶክተር በለጠ ሞላ ተናገሩ። የአማራ ብሔራዊ ንቅናቄ አብን በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችለውን ዝግጅት እያከናወነ እንደሚገኝ የፓርቲው ሊቀመንበር ዶክተር በለጠ ሞላ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት ሰባተኛው ጠቅላላ ምርጫ ግንቦት 4 ቀን 2018 ዓ.ም ለማካሄድ የቅድመ
ቅድመ ዝግጅት ስራዎችን እየተከናወኑ ይገኛል ተብሏል። በምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎች የምርጫ ምልክታቸውንና ማኒፌስታቸውን ከማስተዋወቅ ባለፈም በተቀመጠው የጊዜ ሰሌዳ መሰረት እጩዎችን በማስመዝገብ የምርጫ ክርክር እያካሄዱ ነው። በተጨማሪም የካቲት 28 ቀን 2018 ዓ.ም ጀምሮ የመራጮች ምዝገባ ሂደት በይፋ ተጀምሯል። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ፓርቲው ካለፈባቸው በርካታ ውስጣዊና ውጫዊ ፈተናዎች ወጥቶ አሁን ላይ ራሱን ለውድድር እያዘጋጀ ይገኛል ብለዋል። አብን በምርጫው ለመሳተፍ የሚያደርገው ጥረት በአማራ ክልል ብቻ የተገደበ ሳይሆን በተለያዩ አካባቢዎች ጭምር ተወዳዳሪ ሆኖ ለመቅረብ እየሰራ መሆኑን አስታውቀዋል። በመሆኑም ፓርቲው በተለያዩ የሀገሪቱ አካባቢዎች የሚገኙ ደጋፊዎቹን በማስተባበርና ድርጅታዊ መዋቅሩን በማጠናከር በሰባተኛው ጠቅላላ ምርጫ ውጤታማ ለመሆን በትኩረት እየተንቀሳቀሰ መሆኑን ገልጸዋል። ምርጫው ስኬታማና ተአማኒ እንዲሆን መንግስት ህዝቡንና የፖለቲካ ፓርቲዎች በጋራ በመስራት የሚጠበቅባቸውን ታሪካዊ ኃላፊነት ሊወጡ እንደሚገባም ተናግረዋል። በተለይ መንግስት ሁሉም ፓርቲዎች በነጻነት የሚንቀሳቀሱበት ምቹና አስተማማኝ የፖለቲካ ምህዳር መፍጠሩን እንዲያጠናክርም አንስተዋል። መገናኛ ብዙሃንም ለሁሉም ተፎካካሪ ፓርቲዎች ፍትሃዊ የሆኑ የብሮድካስት መድረኮችን በማመቻቸት የድርሻውን ሊያበረክት እንደሚገባም አስገንዝበዋል። እነዚህ የተቀናጁ ጥረቶች ኢትዮጵያ ወደ ላቀ የዲሞክራሲ ስርዓት እንድትሸጋገር ትልቅ ፋይዳ እንደሚኖራቸውም ሊቀመንበሩ አብራርተዋል። የፖለቲካ ፓርቲዎች የሀሳብ ልዕልናን በማስቀደም ተጨባጭና ለሀገር የሚጠቅሙ አማራጭ እቅዶቻቸውን ለመራጭ ህዝብ ማቅረብ እንዳለባቸው ተናግረዋል። ፓርቲያቸው አሁን ላይ የተፈጠሩትን የፖለቲካ እድሎችን በአግባቡ በመጠቀም ሂደቱ ነጻ ዲሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅበትን ድርጅታዊ ኃላፊነት ለመወጣት ዝግጁ መሆኑን አረጋግጠዋል። ሙጅተባ ካሚኒ አዲሱ የኢራን ጠቅላይ መሪ ተደርገው ተሹመዋል። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞ የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑትን ሙጅተባ ካሚኒን አዲሱ ጠቅላይ መሪ አድርገዋል። የ56 ዓመቱ ሙጅተባ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለው የበላይ መሪ ቦታን እንዲይዙም ተመርጠዋል። ይህ ሹመት የተከናወነው አባታቸው አያቶላ አሊ ካሚኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱ ይፋ ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ነው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆይ እንደማይችልም አስጠንቅቀዋል። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራትም ትራምፕ ተናግረው ነበር። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።